የኤአይ ቪዲዮዎችን በአማርኛ መስራት ለምትፈልጉ የዛሬው ቪዲዮ ለእናንተ ነው። ብዙዎቻችሁ በአማርኛ ቪዲዮ የምንሰራበት ኤአይ ቱል ካለ እባክን ቪዲዮ ስራልን ባላችሁ መሰረት ዛሬ ድንቅ የሆነ በአገር ልጅ የተሰራ ግዕዝ ቮይስ የተባለ የኤአይ ቱል ይዤላችሁ መጥቻለሁ። ግዕዝ ቮይስን ከ11 ላብስ ጋር እያነጻጸርኩኝና ሳምፕል ቪዲዮ እየሰራው አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው እዩት። ከዛ በፊት ግን ሌላ በአገር ልጅ የተሰራ ሀቢት ጌሚንግ የተባለ አፕ ላስተዋወቃችሁ። በዚህ በሶሻል ሚዲያ ዘመን ሁላችንም ልጆቻችንን ጨምሮ ብዙ ሰዓታችንን ሶሻል ሚዲያ ላይ ወይንም ኦንላይን እናሳልፋለን። ይህ ደግሞ የዕለት ተዕለት ተግባራችን ሆኖ የሶሻል ሚዲያ ሱሰኛ አድርጎናል። አሁን ያለንበት የኤአይ ዘመን ደግሞ ይዞት የሚመጣው የወደፊት ቴክኖሎጂ አሁን ካለንበት ሁኔታ የባሰ ችግር ይዞ እንደሚመጣ ይገመታል። ሀቢት ጌሚንግ በሰው ልጅና በወደፊቱ የኤአይ ቴክኖሎጂ መካከል ጤናማ ግንኙነት እንዲኖር ታስቦ የተሰራ አፕ ነው። በዚህ ሊንክ ስትገቡ የሀቢት ጌሚንግን አፕሊኬሽን ታገኛላችሁ። እንደምታዩት ሂውማን ስትሪንግዝ ኢንዴክስ እና ዶፓሚን ኦዲት የተባሉ ቴስቶችን በማድረግ በሶሻል ሚዲያ አጠቃቀም ላይ ያላችሁበትን ሁኔታ ማወቅ ትችላላችሁ። እኔ ዶፓሚን ኦዲት ቴስት ላርክ። እንደምታዩት የተለያዩ ጥያቄዎችን ይጠይቃችኋል። ለጥያቄዎቹ ተገቢውን መልስ እየሰጣችሁ ኔክስት ትላላችሁ። ጥያቄዎቹ ብዙ አይደሉም። በመጨረሻም ውጤታችሁን ያሳውቃችኋል። እንደምታዩት እኔ 19 ከ35 አምጥቻለሁ። የግሎባል አቨሬጁ 18 ነው። የኔ ውጤት ደግሞ ከግሎባል አቨሬጁ በአንድ የጨመረ ነው ማለት ነው። እንደዚህ ውጤታችሁን ካወቃችሁ በኋላ የሶሻል ሚዲያ አጠቃቀማችሁን መሻሻል የሚያስፈልገው ከሆነ ሀቢት ጌሚንግ ጠቅላላ እውቀት የሚያስጨብጣችሁንና መፍትሄ የሚጠቁማችሁን መጽሐፍ አዘጋጅቶላችኋል። መጽሐፉን አማዞን ላይ ታገኙታላችሁ። በሶፍት ኮፒ አማዞን ኪንድል ላይ እና በፔፐር ባክ ተዘጋጅቶላችኋል። እኔ መጽሐፉን ገዝቼዋለሁ። በጣም ነው የወደድኩት። እናንተም አፑን እንድትሞክሩትና መጽሐፉን እንድትገዙት ጋብዣችኋለሁ። የሀቢት ጌሚንግ አፕ ሊንኩን እና የዚህን መጽሐፍ የአማዞን ሊንክ በዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን የአማርኛ ኤአይ ድምጾችን ወደምንሰራበት ግዕዝ ቮይስ እንለፍ። ግዕዝ ቮይስ ማንኛውንም የአማርኛ ጽሑፎች ወደ ድምጽ የምትቀይሩበት ኤአይ ቱል ነው። በዚህ ሊንክ ስትገቡ የግዕዝ ቮይስን ፔጅ ታገኛላችሁ። በጉግል አካውንታችሁ ሳይን አፕ ማድረግም ትችላላችሁ። ሳይን አፕ ካደረጋችሁ በኋላ የምታገኙት ፔጅ ይህን ይመስላል። በመጀመሪያ የምታደርጉት ፕሮፋይል የሚለው ላይ ትገቡና ሳይን አፕ ያደረጋችሁበትን ኢሜል አድሬስ ጠቅሳችሁ አፑን የሰሩትን ሰዎች በቴሌግራም ኮንታክት ታደርጋላችሁ። ከዛም ግዕዝ ቮይስን በነፃ የምትጠቀሙበት 2000 ክሬዲት ታገኛላችሁ። ተጨማሪ ክሬዲት ከፈለጋችሁ ፕላናችሁን አፕግሬድ ማድረግ ትችላላችሁ። እኔ እንደምታዩት ቴሌግራም ላይ ኮንታክት ካደረኳችሁ በኋላ 10000 ክሬዲት አግኝቻለሁ። ቴክስት ቱ ስፒች የሚለው ውስጥ ስትገቡ ይህንን ፔጅ ታገኛላችሁ። እዚህ ጋር ከ100 እስከ 5000 ካራክተር የምታስገቡበት ቦታ አለ። ለዛሬ ስለ ኔቲቭ አሜሪካንስ ወይንም ሬድ ኢንዲያንስ ታሪካዊ ቪዲዮ እንደ ሳምፕል እንስራ። በመጀመሪያ ቻት ጂፒቲ ላይ በመሄድ ስለ ኔቲቭ አሜሪካንስ ጥሩ ታሪክ እንዲሰጠኝ በዚህ ፕሮምፕት አዘዋለሁ። እንደምታዩት አሪፍ ታሪክ አዘጋጅቶልናል። በመቀጠል እንደ ፕሮፌሽናል ላንጉዌጅ ትራንስሌተር ሆኖ ይህንን ታሪክ ወደ አማርኛ እንዲተረጉምልኝ አዘዋለሁ። ትርጉማችንን በጥሩ አማርኛ አዘጋጅቶልናል። ሁሉም ስለሚበዛ ከዚህ ላይ የተወሰነውን ታሪክ በመውሰድ ግዕዝ ቮይስ ላይ ፔስት አደርገዋለሁ። ከዛ በመቀጠል ድምጾችን እንመርጣለን። እንደምታዩት ብዛት ያላቸው የሴት ድምጾችና የወንድ ድምጾች አሉ። አንድ ከሴት ድምጽ፣ አንድ ከወንድ ድምጽ መርጠን ጀነሬት እንበለው። እንዳያችሁት አንድ የሴት ድምጽና አንድ የወንድ ድምጽ ተጠቅመን ሁለት ድምጾችን ጀነሬት አድርገናል። ጀነሬት ያደረጋችሁትን ድምጽ ሂስትሪ የሚለው ውስጥ ታገኙታላችሁ። እንደምታዩት ሂስትሪ ውስጥ ሁለት ድምጾች አሉ። እስኪ ቼክ እናርጋቸው። ከክሪስቶፈር ኮሎምበስ መርከቦች በአሜሪካ ዳርቻ ከመታየታቸው በፊት ከአውሮፓውያን የቅኝ ግዛት ዘመን በፊት አሜሪካ አህጉር በሚሊዮኖች ለሚቆጠሩ የአገሩ ከክሪስቶፈር ኮሎምበስ መርከቦች በአሜሪካ ዳርቻ ከመታየታቸው በፊት ከአውሮፓውያን የቅኝ ግዛት ዘመን በፊት አሜሪካ አህጉር በሚሊዮኖች ለሚቆጠሩ የአገሩ ተወላጅ ህዝቦች ቤት ነበር። በመጨረሻም የወደዳችሁትን ድምጽ ዳውንሎድ ማድረግ ትችላላችሁ። አሁን ግዕዝ ቮይስ የሰራልን የአማርኛ ድምጽ 11 ላብስ ከሚሰራልን የአማርኛ ድምጽ ጋር እናነጻጽረው። 11 ላብስን ከዚህ በፊት አስተዋውቂያችኋለሁ። 11 ላብስ የኤአይ ድምጾችን ጀነሬት በማድረግ ቁጥር 1 ነው። ከ70 በላይ ቋንቋዎችን በጥሩ ሁኔታ ቮይስ ይሰራል። ለአማርኛ ቮይስ ግን ብዙም ተመራጭ አይደለም። ቴክስት ቱ ስፒች የሚለው ቦታ ላይ ተመሳሳይ ስክሪፕት ሰጥተነውና ካሉት ድምጾች ውስጥ አንዱን መርጠን ጀነሬት እናደርጋለን። እንደምታዩት ጀነሬት አድርጎልናል። እስኪ እናዳምጠው።
አሜሪካ ዳርቻ ከመታየቷ በፊት ከአውሮፓውያን የቅኝ ግዛት ዘመን በፊት አሜሪካ አህጉር በሚሊዮኖች ለሚቆጠሩ የአገሩ ተወላጅ ሕዝቦች ቤት ነበር። እነዚህ ሕዝቦች ዛሬ ኔቲቭ አሜሪካኖች በሚል ስም ይታወቃሉ። እንዳያችሁት 11 ላብስ የሰራልን የአማርኛ ድምጽ ግዕዝ ቮይስ ከሰራልን የአማርኛ ድምጽ ጋር ሲነጻጸር ብዙም ተመራጭ አይደለም። አሁን ግዕዝ ቮይስ የሰራልንን የአማርኛ ድምጽ ለኮንቴንት ክሪኤሽን እንዴት እንደምትጠቀሙበት ሳምፕል የዩቲዩብ ቪዲዮ ሰርቻ አሳያችኋለሁ። ከክሪስቶፈር ኮሎምበስ መርከቦች በአሜሪካ ዳርቻ ከመታየታቸው በፊት ከአውሮፓውያን የቅኝ ግዛት ዘመን በፊት አሜሪካ አህጉር በሚሊዮኖች ለሚቆጠሩ የአገሩ ተወላጅ ህዝቦች ቤት ነበር። እነዚህ ህዝቦች ዛሬ ኔቲቭ አሜሪካኖች በሚል ስም ይታወቃሉ። ነገር ግን ታሪካቸው ከማንኛውም የአውሮፓ መርከብ በላይ እጅግ የቆየ ነው። ታሪክ እንደሚያሳየው የመጀመሪያዎቹ ሰዎች ወደ አሜሪካ አህጉር የገቡት በበረዶ ዘመን ወቅት ነበር። ከኤሲያ ወደ ሰሜን አሜሪካ የሚያገናኝ የበረዶ መሬት ድልድይ በመሻገር እነዚህ ቀደምት ህዝቦች ወደ አዲስ ምድር ገቡ። ከዚያም በሺዎች ዓመታት ውስጥ በመላው አህጉር ተስፋፍተው በተለያዩ አካባቢዎች ተላመዱ። ከበረሃ እስከ ደን፣ ከተራራ እስከ ሜዳ፣ ከወንዝ ሸለቆ እስከ ውቅያኖስ ዳርቻ ታላላቅ ስልጣኔዎች ተፈጠሩ። በደቡብ ምዕራብ አሜሪካ የፑዌብሎ አባቶች በገደል ግድግዳ ውስጥ የተቀረጹ ድንቅ መኖሪያዎችን ገነቡ። በሚሲሲፒ ወንዝ ሸለቆ ኃያላን ስልጣኔዎች ግዙፍ የመንፈሳዊ ማዕከላትን ፈጠሩ። በግሬት ፕሌንስ ሜዳዎች ጎሳዎች ባፋሎዎችን በአስደናቂ ችሎታ እያደኑ ከተፈጥሮ ጋር በስምምነት ኖሩ። እንግዲህ እንዳያችሁት ግዕዝ ቮይስን ተጠቅማችሁ ይህን የመሳሰሉ የአማርኛ ይዘት ያላቸውን የዩቲዩብ ኮንቴንቶች መስራት ትችላላችሁ። የግዕዝ ቮይስን ሊንክ በዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ከወደዳችሁት ኮሜንት፣ ላይክ፣ ሼር አድርጉ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የቴሌግራም ቻናላችንን በመቀላቀል ደግሞ የክሊክ ኤአይ ቤተሰብ ሁኑ። ሳምንት በሌላ ቪዲዮ አገኛችኋለሁ። ሰላም ቆዩን።